ደራሲ አለማየሁ ዋሴ እሸቴ። ሜዲተራኒያን ምዕራፍ 4። አሁን የቅዱሳት መካናት ጉብኝታችን እጅግ የተረጋጋና አስደሳች ሆነልኝ። በብዙ ነገር ውስጤ ሲጸዳ፣ ህሊናዬ ሲረጋጋ ይታወቅ ነበር። ብዙ የዓለማትን የመስህብ ቦታዎችን ያየው ቢሆንም ሁሉም ቦታዎች ያስደስቱኝንና ያስደመሙኝም ቢሆኑ እንኳን ስጋዬን እንጂ ነፍሴን፣ አእምሮን እንጂ ልቤን እንዳልነበረ በአግራሞት ተረዳው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ድህነት በመጽሐፍ ቅዱስ በቅዱስ ወንጌል ሳነብ የኖርኩትን ማየት የዘመን ክስተት ነበር። እናቱ ቅድስት ድንግል ማርያም ብስራት የተቀበለችበትን ናዝሬት እስከ አይነ ከርሞ ጉብኝቷ የመውለጃዋ ጊዜ ስለደረሰ ለቆጠራ ከዮሴፍ ጋር እንደሄደች የወለደችበትን የከብቶች ግርግም መገኛ ቤተልሔም ጌታ ማስተማር የጀመረበትን ደቀ መዛሙርቱን የመረጠበትን የግላ ባህር ዙሪያ የደብረ ታቦር ተራራን የአርማጌዶን ሜዳን የተጠመቀበትን የዮርዳኖስ ወንዝ የቆሮንጦስ ገዳም ብዙ ጊዜ በማስተማር ያሳለፈበትን የኤሊዮን ዋሻ የደብረ ዘይት ተራራ ያረገበትን የቢታንያ ተራራ የጌተሰማኒ የአትክልት ስፍራ የድንግል ማርያም ክብርት ስጋዋ ያረፈበትን የተሰማኒ መቃብር የቅዱስ እስጢፋኖስ መቃብር ቀራንዮ ጎልጎታ ስንቱ ይቆጠራል። እያንዳንዱ የተአምር ስራና ታሪካዊ ቦታ በተለያዩ አብያተ ክርስቲያናት ከላዩ ላይ መቅደስ የተገነባበት ቢሆንም ለጎብኚዎች ምቹ እንዲሆን ተደርጎ የተዘጋጀ ነው። በዙሪያው የሚታየው ነገር ሁሉ ለታሪክ የሚመጥን እንዲሁም ንጽህናውና ደህንነቱ በአግባቡ የተጠበቀ በመሆኑ ለምዕመናን የመንፈስ ደስታ ያጎናጽፋል። የእስራኤል መንግስትም መሰረተ ልማቱን በጽዳትም በጥራትም ለጎብኚዎች ምቹ እንዲሆን አድርጎ ማልማቱን ቦታዎቹ ታሪካዊ ይዘታቸውን ሳይለቁ ጠብቆ ማቆየት ያስመሰግነዋል። በእርግጥ በበጎ የዘራውን በጥፍ ከጎብኚዎች በየጊዜው ያጭዳል። የልዳ የቅዱስ ጊዮርጊስ መቃብር፣ የጥንቷ ጃቫ፣ የኤልያስ ዋሻ ሁሉም 2000 ዓመት ወደ ኋላ በመሄድ ሳይሆን አሁንም የሆነ ያህል ወደፊት አምጥተው አስደምመዋል። ከመንፈሳዊ ታሪካዊ መካናት በላይ ሀገሪቱ ራሷን ታስደምማለች። ከታሪክ ተቋርጣ የነበረችው ሚጢጥዬ ሀገር የደረቀ መሬትና ድንጋይ ታቅፋ ዙሪያው በጠላት ተከባ ቢሆንም ለጠላቶቿ የብረት አለሎ እሳት ክን ለዜጎቿ ደግሞ ማርና ወተት የምታፈስ የሰለጠነችና የበለጸገች ሀገር መሆኗ በራሱ ያስደንቃል። በስንቱ ይቀናል። ወቅት ካስቆጩኝ ነገሮች ውስጥ በቅዱሳት መካናት አሻራቸውን ቀድመው ካስቀመጡ ሀገራት መካከል ኢትዮጵያ ተቀዳሚት የነበረች መሆኗ ነው። ናዝሬት ከዮሴፍ ቤትና ከድንግል ማርያም ብስራት ከተቀበለችበት ቤተ መቅደስ ግቢ በስተምስራቅ በኩል በተለምዶ ምስለ ፍቁር ወልዳ እመቤታችን ተወዳጅ ልጇን ታቅፋ የሚያሳየው ምስል በየሀገሪቱ ያሳሳል ዘይቤ በሞዛይክ ተሰርቶ ተለጥፏል። በመጀመሪያው ረድፍ ካሉት ስዕሎች የኢትዮጵያ ምስለ ፍቁር ወልዳ አሳሳል ዘይቤ ይገኝበታል። ጌታችን ደቀ መዛሙርቱን አባታችን ሆይ የሚለውን ጸሎት ባስተማረበት ስፍራ ላይ በዓለም ቋንቋ ሁሉ ግድግዳ ላይ ተነቅሷል። ከዚህም ከመጀመሪያው ረድፍ ላይ በግዕዝ ተጽፎ ይገኛል። አይነ ከርሞ በተባለ ስፍራ ድንግል ማርያም ከኤልሳቤጥ ጋር ሲገናኙ ኤልሳቤጥ ደስታዋንና ምስጋናዋን በማኅፀኗ ውስጥ ካለው ጽንስ ጋር ሆና ስትገልጽ እመቤታችን የተናገረችው ትንቢታዊ ጸሎት በዓለም ሁሉ ቋንቋ ሲጻፍ እዚህ ላይ የኢትዮጵያ ግዕዝ ግንባር ቀደም ስፍራ ይዞ ይታያል። ክርስትናን እንዳቀባበላቸውና ከጥንቷ እስራኤል ጋር እንደነበራት ታሪካዊ ቁርኝነት የሀገራችን የጽሑፍ ተርታ በጥንቃቄ ተደርድሯል። የኢትዮጵያ ቀዳማዊ ተርታ ተጽፎ ሲታይ የሆነ የከፍታ ስሜት ይፈጥራል። በብዙ ስፍራዎች ኢትዮጵያ ገዳማት ይዞታዎች ከጥንት ጀምሮ እንደነበሯት ቢታወቅም አሁን ላይ በእጃችን ላይ የቀረን ግን በጣም ጥቂትና ያም በውዝግብ የተሞላ ነው። ኢትዮጵያና ኢትዮጵያውያን ትልቅ ክብር ያላቸው የቀድሞ አማኞች ለመሆናቸው ሕያው ምስክር ናቸው። ይሁን እንጂ አሁን ግን
ድህነት ከታሪክ መድረክ ገፍቶ ሊያወጣን ጫፍ ላይ መድረሱን መረዳት ልብ ያደማል። የሰቀሉትም ያሰቀሉትም ከኋላ መጥተው ሊገፈትሩን ሲሞክሩ ማየት በጣም ያማል። ጉብኝታችን በጀመረን በሳምንቱ ሐሙስ ጌታ የተወለደበትን በፍልስጤማውያን ግዛት የምትገኘውን ቤተልሔምን ለመጎብኘት ሄድን። አረጋዊ ዮሴፍ ኗሪነቱ ናዝሬት ቢሆንም ነገዱ ከይሁዳ ስለነበረ የአውግስጦስ ቄሳር ትእዛዝ ተቀብሎ ለመቆጠር 3 እና 4 ቀን ጉዞ አድርጎ ቤተልሔም ደረሱ። ቤተልሔም ሲደርሱ በርካታ ሕዝብ ለመቆጠር መጥተው ስለነበር ከተማዋ ተጨናንቃ ደረሱ። እንደ ማንኛውም ዜጋ ረጅም ሰልፍ ይዘው ተራ ጠብቀው ተቆጠሩ። ምሽቱ ሲቃረብ ማረፊያና ማደሪያ ፍለጋ ተዘዋወሩ። የሚያስጠጋቸው አልነበረም። ባለጸጋ አይደሉ አይከራዩ፣ መኳንንት አይደሉ እንደ ባለጸጋ አይመሩ። ያላቸው ብቸኛ አማራጭ ከብቶች ማደሪያ ግርግም ዘንድ ሄደው መጠጋት ብቻ ነበር። በዚያ የበኩር ልጇን ወለደችው፣ በጨርቅ ጠቀለለችው። ከብቶች አህዮች በትንፋሻቸው ያሞቁት ዘንድ በግርግም አስተኛቸው። አሁን ያንን ስፍራ ሰብአ ዓለም ረጅም ሰልፍ ይዘው ከ3 ሰዓት በላይ ጠብቆ ተንበርክኮ ይሳለመዋል። እኛም ከ3 ሰዓት በላይ ቆመን ጠብቀን ለመሳለም በቃን። ከጉብኝታችን በኋላ ምቾት ባለው አውሮፕላን ተጉዘን ከባለ 4 ኮከብ ሆቴላችን ገብተን በሰልፍ ቁመት የዛለውን ገላችንን በውሃ ተለቃለቅን፣ አበረታታን። ምግብ በየአይነቱ ተመግበን ወገብ የሚያሳርፍ ንጹሕ አልጋ ላይ ተኛን። እንግዳ ብንሆንም ምቾት ያለው ማረፊያ ያገኘን። ለድንግል ማርያም ግን በዚህ ምሽት ማደሪያ መጠጊያ አልነበራትምና በበረት ውስጥ በከብቶች መካከል ለማረፍ ተገደደች። ይህ ንጽጽር ለባለቤቴ ስነግራት ድንገት ካልጋ ወረደችና ባይሆን ዛሬ አልጋው ላይ መተኛት ይቅርብን ብላ ወለሉ ላይ ጥቅልል ብላ ተኛች። ሚተራሊዮን ደራሲ አለማየሁ ዋሴ እሸቴ። ሚተራሊዮን